የአይቴል አይቲ 5600 አይሚ እንዴት እንደምቀየር ነው ያለን። ይሄ በተን ስልክ የሚጠቀም ፕሮሰሰር ስፔክትረም ፕሮሰሰር ነው። ኮምፒውተራችን ላይ ለስፔክትረም ፕሮሰሰር ለበተን ስልኮቹ አይሚ መቀየር የሚጠቀመው ሶፍትዌር ራን አድርጋለን ወይም እናስጀምራለን። ያው እነዚህ ሶፍትዌሮች የክራክ ቦክስ እና የመስጫ ሶፍትዌሮች ስብስብ ውስጥ ታገኟቸዋላችሁ። ያው ስልኩ ባለ 2 አይሚ ስለሆነ ሁለቱም ቦታ ላይ አይሚን እንሞላለን። መቀየር የምንፈልገውን አይሚ ሁለቱንም አይሚ ሞልተናል። ስታርት በተን ከነካን በኋላ ስልኩ እንደጠፋ ቡት ኪውን ወይም የማለኛውን በተን በመጫን ከኮምፒውተር ጋር እናገናኛለን ማለት ነው። ያው ቡት ኪ ማለት ስልኩን ከመሰካታችን በፊት ፕሬስ ማድረግ ወይም መጫን ያለብን ኪ ማለት ነው ባጭሩ። የማለኛውን ተጫን ከኮምፒውተር ጋር እናገናኘዋለን ማለት ነው። ልክ እንደዚህ በቀላሉ አይሚ መቀየር እንችላለን ማለት ነው። ገበያ ላይ ያሉት በጣም አብዛኞቹ ስልኮች በትንሹ በግምት ከ60 እስከ 70% የሚሆኑት በተለያየ ሞዴል ቢመጡም በተን ስልኮቹ ነው እያልኩኝ ያለሁት። አብዛኞቹ የሚጠቀም ፕሮሰሰር ስፔክትረም ፕሮሰሰር ነው። ይሄኛው መንገድ ሁሉንም አይሚያቸውን በጣም በቀላሉ ለመቀየር ያስችላል ማለት ነው። ምንም ቦክስም አይፈልግም። በጣም በቀላሉ አይሚያቸውን መቀየር ያስችላል ማለት ነው ይሄኛው መንገድ።